ሰላም እንዴት ናችሁ? ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። እናም እንደተለመደው ቪዲዮ ላይክ በማድረግ ጀምሩት። ይመቻችሁ። አቤ ይህን ሁሉ ስጦታ ያዘጋጀሁት ለፍቅረኛዬ ሳንድራ ነው። ምክንያቱም ነገ ልደቷ ነው። ስለዚህ እሷን ደስ እንዲላት አቅሜ የቻለውን ሁሉ ነገር ላደርግላት ዝግጁ ነኝ። ግን አሁን ከስጦታው ውጪ በምን ሰርፕራይዝ እንደማደርጋት ግራ ገብቶኛል። ያው ባለኝ ቀሪው ለ1,000,000 ብር መኪና እንዳልገዛላት የበፊት ፍቅረኛዋ ለእሷ በጣም ውድ መኪና ገዝቶላት ነበር። ስለዚህ መኪናው ይቅር። ግን አቤ እስቲ ንገረኝ፣ በምን ሰርፕራይዝ ላድርጋት? አይ ኮጆ፣ ሳንድራን በጣም እንደምትወዳትና እንደምታፈቅራት አውቃለሁ። ግን ኮጆ ለእሷ በላይ ያለን 2,000,000 ብር ማባከን የለብህም። ምክንያቱም ሳንድራ ከአንተ በፊት 4 ሀብታሞችን በውበቷና በዛ ገራሚ ሰውነቷ በማታለል በጣም ብዙ ገንዘብ ዘርፋቸው ነበር። ስለዚህ ሰርፕራይዙን ተወው። አቤ ትቀልዳለህ እንዴ? ሳንድራ እኮ ለፍቅራችን ብላ ነው እነዛን ሀብታሞች የዘረፈቻቸው። አቤ ይኸውልህ፣ ከዚህ በኋላ ስለ ፍቅረኛዬ መጥፎ ነገር እንዳታወራ፣ ካልሆነ ግን የኔና ያንተ ጓደኝነት ያበቃል። እሺ በቃ አቤ፣ ፍቅረኛዬን ባለማወቅ ስሟን ስላጠፋህ ይቅርታ አድርጌልሃለሁ። በቃ አሁን ጸቡን እንተወውና እኔ አሁን ፍቅረኛዬን መቼም ከልቧ የማይጠፋ ሁል ጊዜ ስታየው የሚያስደስታትን ነገር ላደርግላት ፈልጋለሁ። በምን ሰርፕራይዝ ላደርጋት? ኮጆ አንድ ገራሚ ሀሳብ መጣልኝ። ቆይ ለምን የፍቅረኛህን ስም አትነቀስም? ምክንያቱም ሳንድራ ስሟን እንደተነቀስክ ስታውቅ በጣም እንደምትወዳትና እንደምታፈቅራት ትረዳለች። ደግሞ ይሄ መቼም ልትረሳው የማትችለው ነገር ነው። ምን ታስባለህ? አቤ ይሄ በጣም አሪፍ ሀሳብ ነው። በቃ ምንም ጊዜ ማባከን አያስፈልግም። በእርግጠኝነት እሷም በጣም ደስ ይላታል። አሁኑኑ ወደ ንቅሳት ቤት እንሂድ። ከዛ ሳንድራ አይ ላቭ ዩ ዳይ ብዬ እነቀሳለሁ። ሰላም እንዴት ነህ? ዛሬ በጣም የሚያምር ንቅሳት እንድትነቅሰኝ ይፈልጋለሁ። አሁኑኑ እጄ ላይ ሳንድራ አይ ላቭ ዩ ዳይ ብለህ ነቅሰኝ። ይኸውልህ ዛሬ ያለህን ሙሉ ችሎታ ተጠቅመህ ነቅሰኝ። ከዛም መነቀስ የሚፈልጉ ብዙ ሰዎችን አመጣልሃለሁ። እንዴ ኮጆ፣ እጅ ላይ ከምትነቀስ ለምን ደረት ላይ አትነቀስም? አይ አቤ፣ እጄ ላይ ነው የምነቀሰው። ምክንያቱም ንቅሳቱ ለሰዎች እንዲታይ ይፈልጋለሁ። ወይኔ ብሬ! ኮጆ አይዞ፣ በቃ ተረጋጋ። ያቺ የተረገመች ሳንድራ ልደቷን ካከበርክላት በኋላ ገንዘብን ይዛ እንደጠፋችና ከሌላ ሀብታም ጋር ግንኙነት መጀመሪያውን ሰምቻለሁ። ደግሞ 1 ብር ሳታስቀርልህ በመጥፋቷ ደስ ብሎኛል። ይበል፣ መጀመሪያም ነግሬ ነበር። ወይኔ ብሬ! ሳንድራ የስራሽን ይስጥሽ። አንቺ ሌባ የስራሽን ይስጥሽ። እሺ አሁን እጄ ላይ ያለውን ንቅሳት እንዴት ነው የማደርገው? ላገኘሽ ብቻ አልምርሽም። ሳንድራ አልለቅሽም። ወይኔ ኮጆ፣ ማንም መጮሽ ያለውን። ወይኔ አሁን ምንድን ነው የማደርገው? ብር የሚባል ነገር የለኝም እኮ። ወይኔ! እማዬ ብር እኮ ፈልጌ ነበር፣ አሰጭኝም? ምን ልትገዛ ፈልገ ነው? ያው እማዬ ቆሎ መግዛት ፈልጌ ነው። ቆይ ቆሎ ለምን መግዛት ፈልገ ነው? አይ እማዬ፣ ቆሎ እኮ መግዛት እኮ የፈለኩት ቆሎ ያንን ነገር ያሳድጋል እኮ ሲባል ስለሰማው ነው። በቃ እንደዛ ከሆነ ለአንተ 10 ብር ለአባት ደግሞ 100 ብር ይዘና። እንዴ ፍቅሬ፣ በዚህ በማታ ወዲህ ለመሄድ ነው እንደዚህ የምትኳኳዩ? ኧረ የትም ለመሄድ አይደለም። ታዲያ እንደዚህ የተኳኳልሽው ምን ለመሆን ነው? እባክህ የስልኬን ፓስወርድ በፊት ያርጌው አልከፍት ስላለኝ እኮ ነው። እንዴ ዛሬ እኮ በጣም ስፈልግ ነበር። የት ሄደ ነው? እባክህ ዘይት ለማምጣት ሸማች ሂጄ ወረፎ በጣም በዝቶብኝ ወይ ከጊዜ ወይ ደግሞ ከዘይቱ ሳሎን መጣው። እኔን እኮ ያልገባኝ፣ ቆይ ያለፈው ወር 5 ሊትር ዘይት ገዝታን ነበር እንዴ? እሱ ዘይት የት ገባ? አይ አንተ፣ ባለፈው እኮ ከ1 ወር በፊት የገዛሁት ዘይት እኮ ነው አልቆ አሁን ሸማች እኮ ሂጄ ነበረው። ምን 5 ሊትር ዘይት በ1 ወር? በጣም ይገርማል። እኔ እኮ ማለት ነው 3 ሊትር ዘይት ብቻ በ2 ወር ውስጥ እኮ ነው የምጠቀመው። ምን 3 ሊትር ዘይት በ2 ወር? መቼስ አንተ በውሃ በርዘህ መሆን አለበት የምትጠቀመው።
ውዴ የሂውማኔር ብር ስጠኝ። አሁንስ በዛ። ለአንቺ የሂውማኔር ብር እኮ በመስጠት እኮ እኔ እኮ ገንዘቤን እኮ ጨረስኩ። በዘበሽኝ እኮ። እንደውም ከዚህ በኋላ ነው አልፈልግሽም፣ መረሽኛል። የእኔ ፍቅር እንዴት እኮ እንደምወድሽ ታውቂያለሽ። አረ ማሬ፣ ታዲያ አንተ ለእኔ ያለህን ፍቅር እንዴት ነው የምገልጸው? እንደዚህ ነዋ። እንዴ አንተ የማትረባ እኔን በዚች መላጣ ቀየርከኝ። ሴትዮ ታዲያ ላንቺ 10 የሂውማኔር በመግዛት ማን ይቃጠላል? ይቅርታ ወንድሜ፣ አሁን ካፌውን የምዘጋበት ሰዓት ስለደረሰ ካፌውን ልዘጋው ስለሆነ እባክህ ልትወጣ ትችላለህ? እባክህ እኔስ ታዲያ እስካሁን ድረስ ታዲያ የቆየሁት ሜጄ የሌለ መስሎ ነው እንዴ? እኔ እኮ የሆነ ችግር እኮ ስለገጠመኝ እኮ ነው። አይዞህ፣ ምንድነው ችግሩ? ለኔ ንገረኝ። መላላጣም እባክህ እኔ እኮ ከጧት ጀምሮ እዚህ የቆየሁት ሚስቴ እኮ ከዚህ በኋላ አይንህን እንዳላየው እኮ ስላለችኝ እኮ ነው። ወይ ሚስትህ አይንህን እንዳላይ ስላለች ነው እንደዚህ የቆየው? በቃ አታስብ፣ እኔ ጋር ምርጥ መላ አለ። ምንድነው መፍትሄው? እስቲ ንገረኝ። ያው ሚስትህ ከዚህ በኋላ አይንህን እንዳላይ አይደል ያለችህ? አዎ። ያው በቃ መነጽር አድርጋ። አቶ አረጋ፣ ሰው በተሰበሰበበት በአደባባይ ሚስቶን ደብድበዋል የተባለው ነገር እውነት ነው? አዎ ክቡር ዳኛ፣ ሚስቴን በደንብ አድርጌ ነው የደበደብኳት። አቶ አረጋ፣ ግን ለምንድን ነው በአደባባይ ሰው በተሰበሰበበት ቦታ ሚስቶን እንደዚህ ሊደበድቡ የቻሉት? ያው ክቡር ዳኛ፣ ሚስቴን እኮ የደበደብኳት በአደባባይ ሰው በተሰበሰበበት ቦታ ስሜን አቆላምጣ እኮ ስለጠራችኝ እኮ ነው። ሄሎ ሄሎ፣ ከኢትዮ ቴሌኮም ምን ልርዳዎት? ሰሞኑን ቴሌግራም ስጠቀም ዳታ በጣም እየበላኝ ነው። እስቲ ለዚህ መፍትሄ ካለ ንገረኝ። ወይ ደንበኛችን ዳታ በጣም እየበላኝ ነው። እከኳ ታዲያ